እንጾመዋለን። ሰንበትን በዚህ ምክንያት እንግዲህ እንሽረዋለን ማለት ነው። በዕለተ ሰንበት ሰው አፈር እንኳን መቅመስ አለበት፣ ጾሙን መዋል የለበትም የሚል አለ አይደል? የመስቀል ስር ቁማርተኞች በሚል መጽሐፍ አሳትሞ ብዙ መጽሐፍ የተቸበቸበለት ሰው አውቃለሁ። ውድ ተመልካቾቻችን በባለፈው ዝግጅታችን ቤተክርስቲያንን ያለ ስሟ ስም የሚሰጥ ክርስትናን የሚያስነውር ካህናትን የሚያስነቅፍ ክህነትን መነገጃና መሸቀጫ መተዳደሪያ ስላደረጉ ሰዎች ደጋግ እህትና ወንድሞች ለበጎ ተግባር ለመልካም ስራ የቤተክርስቲያን ስርዓቷ ሳይዛባ ዶግማና ቀኖናዋ ሳይለዋወጥ ሳይቀያየር ኦርቶዶክሳዊ አስተምህሮ በቀጥታ ለስደተኞች እንዲደርስ በማሰብ በኦንላይን ተሰባስበው በመሰረቱት ማህበር ውስጥ የበግ ለምድ ለብሰው አባት መስለው ወደ ማህበሩ ሰርገው በመግባት አስተምህሮን የሚያዛቡ ከምዕመን ገንዘብ በመሰብሰብና ነውረኛ አሳፋሪ የሆነ ስራ ላይ የተሰማሩ ሰዎች ምዕመን መስለው ከምዕመን ጋር ተቀላቅለው ለነኚህ ሰዎች ምስክርነት የሚሰጡ የጥፋት ተካፋይ የሆኑ ደቀ መዝሙሮች በዚህ ጉዳይ ላይ ጥያቄ የሚያነሱ አሰራራቸውን የሚገመግሙ አባቶችን፣ ወንድሞችን፣ እህቶችን ባደራጇቸው ተከታዮቻቸው በማሰደብ በማጥላላት መናፍቅ ናቸው በማለት የተለያዩ ምክንያት በመስጠት ስማቸውን በማጥፋት አፋቸውን እንዲዘጉ እንዳይናገሩ ስለሚያደርጉ ሰዎች የተለያየ የባንክ አካውንት በጋራም በግልም በጣም ብዙ ገንዘብ ያካበቱ ምዕመንን የዘረፉ እየዘረፉ ያሉ ስውር የሆኑ ሰዎች አስተምሮታቸው ከእስልምና አስተምሮ ጋር የሚመሳሰል ሰንበትን እስከ ጀንበር ግባት ጾሙ የሚሉ የቤተ ክርስቲያን ህልውናን አደጋ ላይ የሚጥል የቤተ ክርስቲያኗን አስተምሮ ሙሉ በሙሉ ገደል የሚከት የኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን በምንም አይነት መልኩ ቢሆን በየትኛውም አጽዋማት ወቅት ሰንበትን እስከ ምሽት እንድንጾም የሚደነግግ ሕግ የሌላትን ሰንበትን እስከ ምሽት ጾሙ የሚሉ ሰው አስተምሮታቸው ከእስልምና አስተምሮ የተቀዳ አስተምሮ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ እንዳልሆነ ገልጸን ነበር። ከሀገር ውጭ ያሉ በተለይ በአረብ ሀገራት ያሉ እህቶችንና እናቶችን እንዲሁም ወንድሞችን በደካማ ጎናቸው እየገቡ መምህርና አስተማሪ የቤተ ክርስቲያን አገልጋይ በመምሰል ቤተ ክርስቲያንን እንርዳ፣ ነዳያንን እንመግብ፣ ገንዘብ አዋጡ እያሉ ገንዘብ መሰብሰብ ላይ ተሰማርተው እንደሚገኙ የሚሰበስቡት ገንዘብ ቁጥጥር እንዳይደረግባቸው የተለያየ የባንክ አካውንት በጋራም በግልም በዛ ያሉ የባንክ አካውንት በመክፈት ምዕመንን እያታለሉ ቤተ ክርስቲያንን እያጠለሹ የክርስትናንም ስም እያቀለሉ እንደሚገኙና የሚመለከተው አካል ቁጥጥርና ክትትል እንዳደርግባቸው አሳስበን እንዲህም ያሉ ሰዎች ዝም ማለት ነውርም ኃጢአትም እንደሆነና ይህ መልእክት የሚመለከተው አካል ዘንድ ደርሶ እነኚህ ሰዎች ቁጥጥርና ክትትል እንዲደረግባቸው መልእክቱን ሼር በማድረግ እንድትተባበሩን ጠይቀን ዝግጅቱን ወደ እናንተ ስናደርስ የቪዲዮ፣ የድምፅ፣ የፎቶ እንዲሁም ገንዘብ የሚሰበስቡባቸው የተለያዩ የባንክ አካውንቶቻቸው እኛ ጋር እንደደረሱን ለመረጃነት እንዳገኘን መረጃውን ሚዲያ ላይ ያላቀረብነው አንደኛ ዩቲዩብ የግል መረጃዎችን ስለሚከለክል፣ ሁለተኛ ከሕግ አንጻር ፍርድ ቤት እስከሚያረጋግጠው፣ ሶስተኛ ለግለሰቡ የሞራል ልዕልና ሲባል በጥቂቱ እንዳቀረብ ነገር ግን እነኚህ ሰዎች ከነግብረ አበሮቻቸው በአደባባይ ይቅርታ ካልጠየቁና ከድርጊታቸው ካልተቆጠቡ ወይም የሚመለከተው አካል ጉዳዩን ክትትል ካላደረገበት ወደፊት እንደ አስፈላጊነቱ መረጃውን በተለያየ መንገድ ሚዲያ ላይ ይፋ ልናደርግ እንደምንችል ገልጸን ጉዳዩ ይመለከተኛል፣ መረጃውን ማጣራት እፈልጋለሁ፣ የቤተ ክርስቲያን ጉዳይ ያገባኛል የሚል አካል ካለ መረጃውን ለማጋራት ዝግጁ መሆናችንንም አሳውቀን ነበር። በዛሬው ዝግጅታችን ወደ እናንተ የምናደርሰው የራሳቸው የሆነውን የድምፅ ቅጅ ከነሙሉ ማስረጃውና ሌሎች ተያያዥ ጉዳዮችን ነው። እንጾመዋለን። ሰንበትን በዚህ ምክንያት እንግዲህ እንሽረዋለን ማለት ነው። በዕለተ ሰንበት
ሰው አፈር እንኳን መቅመስ አለበት ጾሙን መዋል የለበትም የሚል አለ። ስለዚህ የጥምቀት ገሃድ አለ። ሁላችሁም እንድትጾሙ እሑድ ማለት ነው። የሌላችሁ ደግሞ እስከ 10ም እስከ 9ም ያው እስከ 11 እስከ 1 ሰዓት ምሽት ነው የሚያዘው። ግን ያው ከሁኔታዎች አንጻር ነው መጾም ያለባችሁ እንጂ እንዲያው ዝም ብላችሁ ከሰማይ ከምድር የሚሉ ቤቶች ላይ ስትንቀሳቀሱ ስትወጡ የማይመች ምግቦች የተመገባችሁ ሰውነታችሁን ጎርታችሁ እስከዛ ልቆይ ብትሉ የማያባራ የጨጓራ ህመም ልትፈጥሩ። ይህ አሁን የሰማችሁት ድምፅ እኛ ጋር እንደደረሰ ሲያውቁ አስቀድመው በደቀ መዛሙርቶቻቸው በኩል ለመከላከል ሞክረዋል። ድምፃችን በኤአይ ይቀየራል የሚል ማስተባበያ አስነግረዋል። ለዚህ ንግግር መልሱ አጭር ነው። ማንኛውም በኤአይ የተቀየረ ድምፅ ማወቅ እንደሚችል እንዲሁም ኤአይ ራሱ እንደሚነግረን ይታወቃል። ሌላውና አሳማኙ ነገር ራሳቸው ሰውየውን መጠየቅ፣ አብረው የነበሩ ሰዎችን መጠየቅ፣ ድምፁ ከተላለፈበት የቴሌግራም ግሩፓቸው ላይቭ ስትሪም ላይ ገብቶ ማየት፣ የድምፅ ቅጅ ሙሉውን ማድመጥና ሌሎች ተያያዥ ነገሮችን አብሮ ማየት ይቻላል። በጣም የሚያሳዝነው ነገር ይህንን ሰው ለጥፋቱ ይቅርታ ይጠይቅ ከማለት ይልቅ ሌላኛው ሰው ሌላ ትርክት ይዘው መጥተዋል። እንግዲህ በአዲስ አበባ ቆይታዬ ከ32 ዓመት አካባቢ ሆኗል እና ብፁዕ ወቅዱስ አባታችን አቡነ ጳውሎስንና እንግዲህ በዓለም ሞዴልነት የሚታወቁ ትልልቅ አባቶችን የመስቀል ስር ቁማርተኞች በሚል መጽሐፍ አሳትሞ ብዙ መጽሐፍ የተሸበሸበለት ሰው አውቃለሁ። የመስቀሉ ስር ቁማርተኞች ስለሚለው መጽሐፍ አንስተው የእነ ብፁዕ ቅዱስ አቡነ ጳውሎስና የነ በጋሻው ደሳለኝ ከዓመታት በፊት የነበረ ጥልና የጥሉን ውጤት አንስተዋል። እኚህ ሰው እዚህ ላይ የማያውቁት ነገር እንዳለና በጭፍን የተመለከቱትን እይታ ቀጠሮ ይዘንበት እንለፈው። ክቡር መጋቢ ሐዲስ ወብሉይ ቀሲስ ገብረ ዮሐንስ ሆይ እርስዎ እንደሚሉት መጽሐፍ ማሳተምና መሸጥ ወንጀል ወይም ኃጢአት ከሆነ በዚህ የመጽሐፍ ህትመትና ሽያጭ ሂደት እርስዎ በህዝብ ገንዘብ መጽሐፍ አሳትመው ለዓመታት ሲሸጡ በግድም ጭምር መጽሐፌን ሽጡ፣ ግዙ፣ ብሬንም አምጡ ሲሉ የኖሩት ወንጀሉና ዕዳው ማን ላይ ይወድቅ ይሆን የሚለውን ጥያቄ ብቻ ጠይቀን መልሱን ለተመልካች እንተውና ወደ ዋናው ጉዳያችን እንመለስ። ይህ ድምፅ ያልተቀነባበረ፣ ያልተቀያየረ፣ ያልተቆራረጠ የራሳቸው ድምፅ ነው። ከላይ ለመግለጽ እንደሞከርኩት ይህንን ድምፅ መስማትና እውነቱን ማወቅ የምትፈልጉ ካላችሁ በቀጥታ ራሳቸው ያስተማሩትን ትምህርቱን ያስተላለፉበትን የቴሌግራም ግሩፓቸውን ከነ ኦዲዮው ልልክላችሁ ዝግጁ መሆኔን አሳውቃለሁኝ። በባለፈው የሰራሁት ቪዲዮ ላይ ገና ቪዲዮውን ስሰራ ለመስማት እንደሚከብዳችሁ ሰምታችሁም ለማመን እንደምትቸገሩ ነግሬያችሁ ነበረ። አሁንም የሆነው ያው ነው። አሁንም ቢሆን ተከታዮቻቸውንና የግብር አበሮቻቸውን አስተያየት አይታችሁ በጭፍን ልትፈርዱና እኔን እንዳውቁ አጥፊ እንደ ነውረኛ ልታዩን ትችላላችሁ። አይታችሁኛልም። ነገር ግን ማወቅና መረዳት ያለባችሁ እውነት መንገዷ ቀጭን፣ የሚያውቋትም ውስን፣ የሚሄዱባትም ጥቂቶች መሆናቸውን ነው። ነቢየ እግዚአብሔር ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንፈስ ቅዱስ መሪነት እንዲህ ብሎ ይህንን ቃል ተናገረ። ነቢዩ ኤርምያስ ንግግሩን ሲጀምር የጀመረው እግዚአብሔር እንዲህ ይላል በማለት ነበር የጀመረው። በመንገድ ላይ ቆሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ነበር ያለው። ነቢዩ ኤርምያስ ይህንን ካለ በኋላ ነገር ግን እነርሱ አንሄድባትም አሉ ይለናል። ይህ ነቢዩ ኤርምያስ የተናገረው ቃል እጅግ የገዘፈና ታላቅ መልእክት ያለው ሁላችንም ቆም ብለን ወደ ራሳችን እንድንመለስ የሚረዳን ግዙፍ መልእክት ስለሆነ እኔም አንድ ነገር ላንሳና ወደ ዋናው አውድ እንመለሳለን። ከዚህ በፊት በሰራሁት ቪዲዮ ላይ የተወሰኑ ሰዎችን አንስቼ እንደ መረጃም አንድ ግለሰብን ጠቅሼ መረጃውን አጋርቻችሁ ነበር። ነገር ግን አብዛኞቻችሁ ቆማችሁ ለመመልከት አስባችሁ ለመናገር ከነገሩ ግዝፈት የተነሳ አልቻላችሁም።
በሐሰት እንደሆነ እጀልኩኝና የስም ማጥፋት እንደሆነ አድርጋችሁ ተረዳችሁ። እኔንም በጭፍን ለመውገር ተነሳችሁ። ተሰባስባችሁም መግለጫ ወጣችሁ። በእርግጥ አብዛኞቻችሁ የጥቅም አጋር እንደሆናችሁ ቀድሜ ስለማቅ ብዙም አልደነቀኝ። እውነትና ንጋት እያደር ይፈካል ብዬ ወደ ሁለተኛው ምዕራፍ ተሸጋገርኩ። ነቢዩ ኤርምያስ በመንገድ ላይ ቆሙ ሲል ምን ለማለት ነው ብለን ትንሽ በመጀመሪያ እንደ ባለ አእምሮ እንደ ክርስቲያን የቆምንበት መንገድ ልክ መሆኑን ቆም ብለን የተማርነውን ትምህርት፣ የተጻፈውን የመጽሐፍ ቅዱስ ቃል፣ የቀደምት አባቶችንን ታሪክ በማገናኘት ራሳችንን ልንፈትሽ ያስፈልገናል። አንድን ሰው የምንሰማውና የምንከተለው በጩኸቱና በንግግሩ ሳይሆን በፍሬውና በተግባሩ በስራውም መሆን አለበት። ነቢዩ ኤርምያስ የቀደመችው መንገድ ብሎ የተናገረን የቀደመችው እምነት ትክክለኛና ቀጥተኛዋ የትኛዋ እንደሆነች እንድናውቅ፣ እንድንመረምር፣ እንድንረዳ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ እንዲህ ብሎናል። በጠባቢቱ በር ግቡ፣ ወደ ጥፋት የምትወስደው ሰፊ በር ሰፊ መንገድ አለችና ወደ እርሷ የሚገቡ ብዙዎች ናቸው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ካለ በኋላ እዛው ማቴዎስ ወንጌል ላይ ቀጥሎ ምን አለመሰላችሁ? የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ፣ በውስጣቸው ነጣቂ ተኩላዎች ናቸው ብሎ አስጠንቅቆ ነግሮናል። እኔም ዛሬ እላችኋለሁ ከኔ ጋር ሙግቱን ትታችሁ በጭፍን የምትራመዱትን እርምጃ ተወት አድርጉትና አስተምህሮው ላይ አተኩሩ። ቅድስት ቤተ ክርስቲያን ምን ትላለች ብላችሁ ጠይቁ። የእኚህ ሰዎች ስራ ከፍሬያቸው ታውቋቸዋላችሁና እናንተ ለመረዳት ለማገናዘብ አእምሯችሁን ክፍት አድርጉት። የወንጌልን ቃል ስሙ። አባቶች ምን አስተማሩ ብላችሁ ጠይቁ። ታዲያ ይህንን ስታደርጉ እውነቱ ይገለጥላችኋል። ያኔ መጠየቅ ትጀምራላችሁ፣ እውነታው ላይ ትደርሳላችሁ። ነቢዩ ኤርምያስ የተናገረውን ንግግር በመጽሐፍ ቅዱስ እይታ ትንሽ እንዳስና ወደ ዋናው ሐሳባችን እንመለሳለን። ተመልከቱ። መመልከት የሚለው ቃል አስተውሎትን ይወክላል። አንድ ክርስቲያን በማስተዋል ዘመኑን በመዋጀት መመላለስ ስላለበት መጽሐፍ ይህንን አለ። ስለዚህ ሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ። በዚህ ቃል ላይ እንድናስተውል የሚፈለገው ጉዳይ ከቀደመው መንገድ ውጭ ሌላ መንገድ እንዳለ ነው። የአምላካችን የቅዱስ እግዚአብሔር ሐሳብ ልጆቹ በቀደመችው መንገድ እንድንሄድ ነው። ወዳጄ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። መልካሚቱ መንገድ ወዴት እንደሆነች እወቁ። የቀደመችው መንገድ የምንጠይቀው ዋና ዓላማ መልካሚቱ መንገድ ወዴት እንደሆነች እንድናውቅና እንረዳ ዘንድ ነው። ሙሴን ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጻሕፍትን ካላመናችሁ ቃሌንስ እንዴት ታምናላችሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ላይ ተናግሮናል። በእርሷም ላይ ሂዱ። አንድ ክርስቲያን ከላይ የተዘረዘሩትን ነገሮች በሕይወቱ ማምጣት ወይም መለማመድ ከቻለ አንድና አንድ ሊሄድበት የሚችለው በሌላ መንገድ ሳይሆን በእርሷና በቀጥተኛዋ መንገድ ላይ ብቻና ብቻ ነው። ለነፍሳችሁ እረፍት ታገኛላችሁ ብሎናል። አንድ ክርስቲያን ዘወትር የሚያስበው እና የሚያስጨንቀው ስጋዊ እረፍት ሳይሆን የነፍሱ እረፍት ሊሆን ይገባል። ይህ የነፍስ እረፍት የሚሆነው ወይም የሚገኘው ደግሞ አንድና አንድ በቀደመችው መንገድ የሄድን እንደሆነ ብቻ ነው። የነቢዩ ኤርምያስን ሐሳብ ትንሽ እንዲካየን ወደ ዋናውና ዛሬ እኔና እናንተን ወደሚመለከተው ርዕሳችን የሚመልሰንን እነርሱ ግን አንሄድባትም አሉ የሚለው የመጽሐፍ ቅዱስ የነቢዩ የኤርምያስ ንግግር ነው። እዚህ ክፍል ላይ አንድ ጥያቄ ልጠይቅ። መጽሐፍ ቅዱስ ወይም ነቢዩ ኤርምያስ እነርሱ ያላቸው እነማን ናቸው? የዚህን ጥያቄ መልስ ለእያንዳንዱ ጆሮ ላለው ሰው እንተወውና ወደ መነሻችን ወደ ርዕሰ ጉዳያችን እንመለስ።
ውድ የዝግጅታችን ተከታታዮች እያልን ያለነው እንጠይቅ፣ ጠይቁ፣ እወቁ፣ ተማሩ፣ የነገሯችሁን ሁሉ እንደወረደ አትቀበሉ፣ መርምሩ። እኚህ ሰው የተሳሳተ ትምህርት አስተምረዋል፣ ስርዓተ ቤተ ክርስቲያንን ጥሰዋል። ለዚህ ጥያቄ መልስ ይስጡ ወይም ይቅርታ ይጠይቁ ማለቴ ስህተትም ጥፋትም አለመሆኑን ደጋግሜ መናገር እፈልጋለሁ። ውድ ተመልካቾቻችን ዛሬም ያቀረብኩት መረጃ ትንሹ እንደሆነና ቀለል ተደርጎ የሚታየውን በይቅርታ የሚታለፈውን ብቻ መሆኑን እንድትረዱ እፈልጋለሁ። ነገር ግን ልክ እንደ ሰሞኑ ሌላ አጀንዳ፣ ሌላ ትርክት፣ ሌላ ታሪክ ይዘው ከመጡና ከጥፋታቸው ካልታረሙ እኔም ለእያንዳንዷ ንግግራቸው፣ ለእያንዳንዷ ሰዎች፣ ለእያንዳንዷ ጥፋታቸው መልስ ለመስጠት መረጃዎቹን የሁሉንም ይፋ ለማድረግ ዝግጁ ነኝ። ሌላው የምጣዱ ሳለ የእንቅቡ ተንጣጣ እንደተባለው ነገር ሰውየው ጥፋታቸውን ስለሚያውቁ አንድም ትንፋሽ አላወጡም፣ ምንም አልተናገሩም። ደቀ መዛሙርቶቻቸው እንደ ጅራፍ ስትንጣጡ ሰምቻለሁ። ግብረ አበር አሉ ስለተባለ እኔም ግብረ አበር ከተባልኩት ውስጥ አንዱ ነኝ እያላችሁ በራሳችሁ ጊዜ ምስክርነት ሰጥታችሁናልና እናንተም እውነቱ ሲወጣ አብራችሁ ዳኛ ፊት እንደምትቆሙ ምንም ጥርጥር የለውም። ከሀገር ውጭ ሆናችሁ በሕዝብ ገንዘብ የታተመ መጽሐፍ ስትሸጡ የነበራችሁ የመስቀሉ ስር ቁማርተኞችና የመጽሐፍ ሻጭ ባለኮሚሽኖች እናንተም በቅርቡ እንዴትና የት የሚለውን መረጃ ፍንትው አድርገን ለሕዝብ ይፋ እናደርጋለን። አበቃን። እስከዛው ቸር ሰንብቱ። ወስብሐት ለእግዚአብሔር።